ይሄን ታምናላችሁ? በደቂቃ ውስጥ በአጭር ጊዜ በነፃ ዌብሳይት መስራት እንደምትችሉ። ሰላም ጤና ይስጥልኝ፣ አብርሃም ነኝ። ዛሬ የማሳያችሁ እንዴት በቀላሉ ቻትጂፒቲን እና ካንቫን በመጠቀም እንዴት ዌብሳይት እንደምትሰሩ ወይም ፖርትፎሊዮ ማዘጋጀት እንደምትችሉ። በጣም ቀላል ነው። ምንም አይነት የኮዲንግ እውቀት አይጠበቅባችሁም። ማንኛውም ሰው መስራት ይችላል። ኤአይን ብቻ በመጠቀም አስቡት። መሸጥ ትችላላችሁ። እንዲሁም ደግሞ ሲቪያችሁን አፕላይ ማድረግ ትችላላችሁ፣ መስራት ትችላላችሁ ማለት ነው። አንድ ፔጅ ዌብሳይት ወይም ፖርትፎሊዮ ሰርታችሁ እስከ 14000 ማግኘት ትችላላችሁ እያልኳችሁ ነው። ቻትጂፒቲ ጋር እንመጣለን። ከዛ ሀሳባችንን መግለጽ እንችላለን ማለት ነው። ስለዚህ ፖርትፎሊዮ እንዴት እንደምናዘጋጅ HTML እና CSS ጃቫስክሪፕትን በመጠቀም ብለን እንጽፋለን። እዛ ላይ የሚያስፈልጉ ሴክሽኖች አሉ። አባውት፣ ሰርቪስ፣ ኮንታክት፣ ዳርክ ሞድ፣ ስሙዝ ማድረግ እንችላለን። ኮፒ እንለዋለን። ካንቫ ጋር በመሄድ ክሬት የምትላለች የመደመር ምልክቱን እንነካዋለን። ካንቫ ኮድ የሚለውን ንኩት። ከፔስት እንለዋለን። ይሄ በጣም ቀላል ነው፣ ኢዚ ነው። ማናችሁም ፖርትፎሊዮ ማናችሁ መስራት ትችላላችሁ። ፖርትፎሊዮ ያላዘጋጃችሁ ሰዎች እንዲህ በቀላሉ ማዘጋጀት ትችላላችሁ። ኢንተርናሽናል የሆነ ማለት ነው። ስለዚህ እንደምትመለከቱት ነው። ፔስት አድርግ ያለው ፎንቱ ይሄን ይመስላል። እንደምትመለከቱት አባውት የሚላለ አባውት ስንነካው ኢሜጁን ዲዛይን ማድረግ እንችላለን። በፈለግነው ዲዛይን ኢሜል ኮንታክታችንን ማስገባት እንችላለን። እኔ እንደውም ብዙም ኢንፎርሜሽን ስለራሴ ኢንፎርሜሽን አልሰጠሁትም፣ ግን አሁን ለምሳሌ እናንተ የምትሰሩት ሕክምና ላይ ከሆነ ሕክምና ላይ ዶክተር ብላችሁ ወይም ደግሞ በምትሰሩበት ዘርፍ ቪዲዮ ኤዲተርም ከሆናችሁ ግራፊክስ ዲዛይነርም ከሆናችሁ ካሜራማንም ከሆናችሁ የተለያየ ሶፍትዌር ስራ የምትሰሩ ከሆነ እንደዚህ ቢልድ ማድረግ ትችላላችሁ ማለት ነው። ሌላው የካንቫ አንዱ ጥቅም ደግሞ እዚህ ጋር ዲዛይን ማድረግ ትችላላችሁ ማለት ነው። በጣም ነው የሚገርመው። ዩዝ ዲዛይን የምትላለች እሷን ክሊክ በማድረግ ዌብሳይት የሚላለ እዚህ ጋር ኤዲት ማድረግ ትችላላችሁ ማለት ነው። ከለሩን የፈለጋችሁት ስልክ ቁጥርም ኤዲት ማድረግ የምትፈልጉ ከሆነ ስልክ ቁጥሩን ኤዲት ማድረግ ትችላላችሁ። ኢሜጁንም ኤዲት ማድረግ የምትፈልጉ ከሆነ ኢሜጁን ኤዲት ማድረግ ትችላላችሁ። መጀመሪያ ማስገባት ትችላላችሁ ማለት ነው። በሌላ ቪዲዮ በቀጣይ ቪዲዮ ያሳያችኋለሁ። እስቲ አሁን ደግሞ ይሄን ፐብሊሽ እንበለው። ይሄኛውን ፐብሊሽ ከዩዘር ኔም የራሳችን ሳይት እንሰጠዋለን ማለት ነው። እዚህ ጋር ሰጠን ቪው ዌብሳይት እንበለው። አብርሃም ማይ ካንቫ ብሎ አመጣልኝ። ስለዚህ እናንተም በሰጣችሁ ስም ነው ሳይቱን የሚሰጣችሁ ማለት ነው። ወይም ፖርትፎሊዮዎቹን ስልኩ በእንደዚህ መልክ መላክ ትችላላችሁ ማለት ነው። ስለዚህ በጣም ቀላል ነው። በቀጣይ ቪዲዮ እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። አመሰግናለሁ። መልካም ቀን።